አድማጮቻችን ተመለስን ቀነን በቀናት ሳምንታትን በሳምንታት ዘመንን በዘመናት የሚለውጥ እሱ ግን የማይለወጥ እልፍ ዘመናት የማያልቅበት ፈጣሪ አዲስ ሰዓት አዲስ ቀን ስለጨመረልን በምህረት ስለደገፈን እናመሰግናለን በነገራችን ላይ ከፈጣሪ የራክ ስትመጣ ማመስገን ስታቆም ከጥበብ ሁሉ ትርቃለህ አይደለም ማርቂ ከጥበብ ስትርቅ ደግሞ ፈሪ ትሆናለህ ያየሁ ሁሉ አንተንም የሚጎዳክ ይመስልሃል ፈሪ ስትሆን ደግሞ ወደሬለሽ ጨካኝ ትሆናለህ ለዚህ ነው የፈሪ ዱላ በጨካኔው የሚገለጸው እና ወደ ገደለው ስንገባ ጥበብ ከኛ እንዳትርቅ ፈሪና ጨካኝ እንዳንሆን የጥበብ ሁሉ መጀመሪያ የሆነውን ፈጣሪን እንፈራለን ያኔ የምንፈልገው ሁሉ የኛ ይሆናል በነገራችን ላይ የምንፈልገውን የምናገኘው ስለቀደምን ሳይሆን ስለተፈቀደ ነው ፈጣሪ ይሁን ያለው ይሆናል ማርቂ ይሁን ያልከው አሁን ይሁን አይደለ በተለይ ለሀገራችን አሁን አዎ ሄዋን የፋሽን ዲዛይን ማርቂዬ ምን ልስራልክ ብላ ቴክስት አርጋለች ምን ልስራልህ ኮት ፓንታለሽ ሂዊዬ ታይታለሽ ሂዊዬ ሚኒስካርታለሽ በቃ ተሂዊዬ መኪናለሽ ዋው እንግዲህ አሜፈልገውን ገልጿል በሳይዙ እንደሚሰራለት ተስፋና በሳይዜ ቪት ለቆቃቋም የሚሆነው ለቆቃቋም የሚሆነው ወዳጆች ፈታ ያላችሁ ኮሜዲያን ማርቂዬ እኔም ድርጅ ዳና ከዋና በስቱዲዮ ደፋቀና ያለ ነው ማስተናግደው ማርቂዬ ሰፈሩ አቃቂ ምግብ ላይ አጥቂ አስተዋቂ ቂ ቂ ቂ ቂ ቂ ቂ ቂ ዋው አርማጭ ቆንጆ ጊዜ ولياد ياجي ولياد خديه أنا أنشنو دد سونيان تمد درشيه يجيش طفالو شبر كفلالو درشيه أنا أنشنو دد سونيان تمد تكنيشان ولياد دمساتشن اندايناد أدرا ولياد دمس من دايناد درشيه አንቺን ያለውነው ሰው ነገረኛ ነው ድርሽዬ ይዤሽ ጣፋለው ሽብር ከፍላለው ድርሽዬ እኔ አንቺን ወደድ ኦሊያድ ጥምድ ቴክኒሻኑ አንዲት ቆንጆ ወጣት ወደደና ልቤ ተጠየቅ ተባልኩኝ ፍርድ ቤት ቀርቤ ወዳይ ዘመዶቿ እኔን ያነሱ ብራም በርሰብረሃል የሚል ሆነ ከሶ አፍቀራኝ በርግጥ ተዋደናል አብሮ ቆየታችን 9 ወር አልፎናል በ9 ወራት አመኛ አሳታምነኝ ምንም አላረኩም እኔ እኮ ጨዋ ነኝ በርግጥ ስሚያታለው ማን መስክሯ ከንፈሯን ስሚያለው እስኪ ዘለጅ ግሯ ታዲያ ከንፈሯ ላይ ነው ወይ ብራምባሯ አረ ናይ ዘመዴ አረ ናይ ዘመዴ አረ ናይ ዘመዴ አንቺ ባንድ ጊዜ ባህላዊ ጭፈራ ቤት ታርጋለሽ ስቱዲዮ ወይኔ درشيه ስትሰማኝ ስከሳ አጥቼ መካሪ ድርሽዬ ስትሰማኝ ስከሳ አጥቼ መካሪ ያለው ባዮሎጂ አስተማሪ አረ ናይ ዘመዴ አረ ናይ ዘመዴ አረ ናይ ዘመዴ አረ ናይ ዘመዴ ኦሊያድ ወጣቱ አረ ተው ጎረምሳው ኦሊያድ ወጣቱ አረ ተው ጎረምሳው አገኘው ይብለህ እንደ ብፊያት ታንሳው ይችንም ያቸንም ቀምሰህ እንደ ብፌ ነገ ትመስላለህ እንደኔ 10 ሳንቲም መርጠ አረ ናይ ዘመዴ አረ ናይ ዘመዴ ድርሽዬ አረ ወዬ በይተይ አንቺ አየር ላይ ነሽ እኮ ድርሽዬ አየር ላይ ነሽ ድርሽዬ ወይዬ ዳር ላይ ተቀምጠው ወጣቱን ያሞታል ወይኔ ድርሽዬ ወይዬ በስብሰባ ላይ ወጣቱን ያሞታል ድርሽዬ ወይዬ በስብሰባ ላይ ወጣቱን ያሞታል አላወቀም እንጂ ሽሜው ብሶበታል አረ ናይ ዘመድ አረ ናይ
ወይኔ ማርቂ የመሰበር አለ ወይኔ መሰበር አለ ሞለቅም አለ ይሄን አንገት ይዘን እስቲ አሁን ታዲያ ወይኔ ዋው ወይኔ የሚገርም ቀን ኦሊ የግጥሙ ተመቸ ያውልሽ ቴክኒሻኖችን እንዲ አናታቸውን ካላልሽ ቮካልሽን ኢን ዘ ስካይ ማን ያወርዷል ደስ ይላል ዝም ብሎ እንደ ዳኛ ይሄን ጠረጴዛ ቀጠቀጥሽው እኮ አሁን ጠረጴዛውን 10 ከመቀጥቀጥሽ የተነሳ ወንበር ሊሆን ነው ወይኔ እንደ ዛሬ ስቄ ማላቅም በእውነት ማርቂ አንተ ስትኖር እሳት ይለብሳል ይሄ ቤት የታባቱ አይደለ ዋው ሞቅ በሉልን አንዳንዱ ገብቶ ይፈዝና ያዘርፈናል እና ቀስት ያስደርጋል እና እኔ ስንቴ ከመዘረፍ በቴክኒሻኖቹ ነው ዳንኩት ለማንኛውም ዛሬ በጣም ደስ ብሎኛል ወዳጆቻችን ዋው ማርቂዬ ከሰራቸው ስራዎች ውስጥ በጣም የምወደው ሮሮ ነው በነገራችን ላይ የተለያየ አይነት ሮሮ የመንግስት ሮሮ አለ የህዝብ ሮሮ አለ የከተማ ሮሮ አለ የክፍለ ከተማ አለ የቀበሌ አለ ይወረደ ይላል የቤተሰብ የእናት ያባት ምናምን አንተ ግን የምን ሮሮ ነው አለ የምትለው ማርቂዬ ሮሮ በጣም በብዙ ነገር ይበዛል እሺ ለምሳሌ አንድ ጉዳይ ለማስፈጸም ቀበሌ ልትሄጂ ትችያለሽ ወረዳም ልትሄጂ ትችያለሽ በተለያዩ መንግስት መስሪያ ቤቶች ትሄጃለሽ የግል መስሪያ ቤቶች ልትሄጂ ትችያለሽ ብቻ ጉዳይ ሁሌ ህይወታችን በጉዳዮች የተያዙ ናቸው ጉዳይ የሌለው ሰው ጉዳይ ነው እና አንድ ጉዳይ ለማስፈጸም ስትሄጂ ከሰኞ ይቅርታ ወይም ከአንድ እስከ 30 ድረስ ቢሮ የማይገቡ ሰው ገጥመው ሻቁ አሁን እሳቸው ቢሮ ውስጥ ኃላፊነት ላይ ሆነው ተቀምጠው ሮሮ ነው እንግዲህ መቼም ይግሩ ሄደሽ ስታጫቸው ሰኞም ሄደሽ ስታጪ ማክሰኞም ሄደሽ ስካርብ ስብሰባ ላይ ናቸው ሻይ ነገር አሁን ወጡ እኮ ይገባሉ ጉዳይ ያስፈጸሙ ነው እየተባለ ደሞ ጻፊዋ ሚስኮል እኮ ነች አሁን ትልቅ ከእንግዶች መጥተውባቸው ከሳቸው ጋር ያወሩ ነው ትንሽ ጠብቃቸው 7 ሰዓት የምትልሽ ማለት ስልክ ይዘዋል ከጠቅላይ ሚኒስትሩ ጽፈት ቤት ተደውሎ ወይ ሆነ ነው ይሄ የሥራ ማነቆች ስብሰባ ላይ ናቸው እውነት ብዙ ነገሮችን ወደ ኋላ የሚያደርገን ለሀገራችንም እንደው ትልሽ እድገት በቃ በጣም ወደ ኋላ ያስቀራለው ስብሰባ ይሄ እንደገና ደግሞ ባለጉዳይ አለማስተናገድ እንደው እስቲ ኮርስ ሆይ ሰበሰባ ከመሬ ነው ስራው መቼ ነው የሚሰሩት እሳቸው እኮ ደሞዙን ይወስዳሉ በነገራችን ላይ ይሄ ስብሰባ ወይንም ይሄ እንደዚህ አይነት ቢሮክራሲ እንደዚህ አይነት ነገር መታየው በመንግስት መስሪያ ቤት በግል መስሪያ ቤት ብቻም አይደለም በየተለያዩ ነገር ለምሳሌ ሴቶቻችን ስራ ለመቀጠር ብዙ ቦታ ይሄዳሉ ስራ ለመቀጠር ሲሄዱ እዛ ስራውን ለመቀጠር የሚፈልገው ሰው ብዙ ነገር ከልጆቹ ይፈልጋል ብዙ ነገር እንደዚህ አይነት ነገሮች ራስ ያማሉ ሰው በሙያው ነው ተፈትኖ በሙያው ነው መስራት ያለበት ሰው በሌላው እንትኑ አይደለም በሌላ ምግባሩ አይደለም እኛ ሀገር ትክክለኛ ሰው በትክክለኛ ቦታ መቀመጥ አለበት ልክ ነው በፕሮፌሽኑ እዚህ ጋር በግብርና የተማረ ሰው ከዚህ ወጥቶ ደግሞ እዚህ ጋር በዶክትሬት አለ ደግሞ በሌላ ነገርም ሲቀመጥ ነገሮችን ሁሉ ያበላሻል የኔ እንግዲህ ሮሮ ጉድ የሚያሰኝሽ ምንድነው ይሄ ሁሉ ችግር የደረሰበት ማርቂ ነው ማርቂ የኔን በእናታ ስለዚህ እንደው እስቲ የዛሬ አመት አካባቢ ነውና እቺን ዘፈን የዘፈንኳት ሮሮ እንበላት እስቲኛ ሮሮ ጉዳየው ዘንድሮ በስቶብኝ ቀጠሮ ወይ ሮሮ ጉዳየው ዘንድሮ በስቶብኝ ቀጠሮ ወይ ድርሽዬ ወይ አንድ ቦታ ወገን ተንገላታ ወይ አንድስ ቢሮ ያለው በዝሮሮ እነ ከለ ቢሮ ባጭሩ በልኩ እኔን የገጠመኝ እንዲ ነው ታሪኩ ሰኞ ጉዳይ ኖሮኝ ሌር ከቢሯቸው ጸሐፊ ዋለችኝ ስብሰባ ላይ ናቸው ነው ወይ ስብሰባ የኢትዮጵያውያን ልሳኔ ደመጥ ብለናል አቴንሽን ለዳና ኮኔክሽን ድብርታሶ ግዶ ስሜት የሚያነቃቃ ዳና ኮኔክሽን ነው ከፍ ይበል ጫወታ ባልነው መሰረት እነም ፕሮግራማችንን እንግዲህ እንዲያቀላጥፈን ወደ እናንተ ያደረስነው እኔም ዳና ልጅ ድርሹ ዳና አብራችሁ ነበርኩ ኮሜዲያን ድምጻዊ
ማርቂ የመረቁ ውዱ ወንድማችን ከኛ ጋር ነበር አገራችን ላይ በጣም ነው ማመሰግነው ማርቂ ፋርተን ብለን የተዝናና ነው እናመሰግናለን በዚህ አጋጣሚ ከዳና ኮኔክሽን ጋር እንደዚህ አይነት ምሽት በመቆያ እንዲሁም አድማጮቻችን ለሰጡን አስተያየትና ከኛ ጋር አብረው በጥሞና በመቆየታችን በእግዚአብሔር ስም ከልብ እናመሰግናለን እድሜ ይስጣችሁ እናመሰግናለን